ሰላም ጤና ይስጥልን። ውድና የተከበራችሁ የወራ ሃይማኖት ሚዲያ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ እኔ ተወልጄ ያደግኩት በደሴ ዙሪያ ወረዳ ሲሆን እንግዲህ አንዳንድ ነገሮችን ለመግለጽ ስፈልግ ስለ ወረዳዬ ማንሳትም ሆነ ሀሳብ መስጠትም ስፈልግ እድሉን ስለማላገኘው ብዙ ጊዜ ስለዚህ በቅኔ ነው ሀሳቦችን በግልጽ ማስቀምጠው በቅኔ ነው። ስለዚህ ተከታተሉኝ እስኪ። የሌቦች መድኃኒት ቆርጦ የሚጥለው መጋዙ መጣልህ ህዝብ የሚወደው አልሐምዱሊላህ ለዚህ ታበቃው እውነትን የያዘ ወርቆ የማይቀረው ጀግና ማጀግና ነው ወሎ ያፈራው። ትሁት ሰው አክባሪ ቅን ልብ የያዘው የማይደራደር በህዝቦቹ ላይ ግርማው እንዳንበሳ ወሎ ያፈራው። ሌቦች ይጠሉታል እሱ ግደለው ሌባና ሴረኛ ህዝብ ያራቆታችሁ ለፍርድ ለመቅረብ ውጡ ተጉሪያችሁ። ስልጣንን በዘመድ የተዳደላችሁ ሜዳ ነፃነቱን የከለከላችሁ እንግዲህ መተናል እንዴት ከረማችሁ? እውነትን በሐሰት እየደፈናችሁ እናንተው ክፈቱት ሳናወጣችሁ እውነትን ክፈቱት ሳናወጣባችሁ እውነት ያሸንፋል ብዬ ነግሬያችሁ በሐሰት ፖለቲካ የተሳለጣችሁ አለኝ ማስታወሻ መቼም ማረሳችሁ። ለወጣቱ ስጮህ ድምፄን ያፈናችሁ አንገት ለማስደፋት ሴራ ጠንስሳችሁ በእኔ ላይ ሐሰት ፍርድ እየፈረዳችሁ በግልጽ ጥላቻ ይፋ ያሳያችሁ እውነትን በሐሰት እየገለጣችሁ እናንተ ወዳጆች ከቶ እንደምናችሁ አቦ የምትጠሉ ሰው ዳግም መጣባችሁ። እውነትን ብትጠሉ አይሳካላችሁ እውነት የማይነጋ ጨለማ መስሏችሁ መገን ወዳጆቼ ስንቱን አወራችሁ። እኔ ሰው አልጠላም ስራችሁን ነው እንዳትቀየሙ ጊዜ ፈራጅ ነው። በሰራነው ስራ ነው የሚከፍለው መቼም አይረሳም የተበደለው ፍርዱን ለሚፈርደው ሐቀኛው ሰው ነው። እንግዲህ ተቀበል አዳም። ስለዚህ ይሄንን ግጥም በዚህ መልኩ ለእናንተ ሳጋራችሁ ወዳችኋለሁ፣ አከብራችኋለሁ። ቪዲዮውን ሼር እና ላይክ ኮፒ ሊንክ እያደረጋችሁ እስከ መጨረሻው ድረስ ተከታተሉት። የዩቲዩብ ቤተሰቦችም እንዲሁም የቲክታክ ቤተሰቦቼ በጣም ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ